ታቦታቶቹ በጻድቃን በሰማዕታት ስም የተሰየሙ አሉ፣ በመላእክት ስም። እንደዛ ከሆነ ደግሞ በእነሱ ስም ከተሰየመ ኢየሱስ ክርስቶስ ይመለካል ስትሉ እዛ ቤተክርስቲያን ላይ እንዴት ነው የሚሆነው? በጣም ጥሩ ነው። እኔ አሁን ብዙ ጊዜ የእግዚአብሔርን ክብር በምንድን ነው የምንገልጠው? የራሱ ክርስቶስን ክብር ቅዱስ ዳዊት አእምሩ ከመተሰበሃ እግዚአብሔር በጻድቁ ይላል መዝሙር 4 ቁጥር 3 ላይ እግዚአብሔር በቅዱሳኑ እንደተመሰገነ እንደታወቀ እወቁ ይላል። እኔ ዝም ብዬ ተራ ምሳሌ ሊሆን ይችላል። ኢትዮጵያን በዓለም መድረክ ያስተዋወቁ ሰዎች አሉ። ለምሳሌ በኦሎምፒኩ መድረክ እነ ደራርቱ ሮጠው ኢትዮጵያን ሰንደቅ ከፍ አድርገዋል። በዚህም የተነሳ ደራርቱ አደባባይ የሚባል አለ አዲስ አበባ ውስጥ እና ኃይለ ገብረስላሴ ኢትዮጵያን በዓለም መድረክ በኦሎምፒኩ አሳይቷል። በዚህ የተነሳ ኃይለ ገብረስላሴ ጎዳና የሚባል ይገባቸዋል። ሀገሪቷን ማሳየት በሚገባቸው ልክ ስላሳዩ በበጎ ሐውልት የተሰራላቸው ሰዎች አሉ። በበጎ ትልልቅ ስራ የሰሩ ሰዎች ይታያሉ። ምን ይሄ መንገድ ማን ነው ብሎ ኃይለ ገብረስላሴ ጎዳና ነው ሊል ይችላል። ኃይለ ገብረስላሴ ማን ነው? በማራቶኑ በ10000 ሜትሩ በዚህ ለኢትዮጵያ ይሄን ያደረገ ነው። የሀገሪቷን ሰንደቅ ዓላማ ከፍ ያደረገ ነው። መታሰቢያ ሆኖለት ይቀመጣል። ቅዱሳን በአንድ ሀገር አይደለም፣ በአንድ ከተማ አይደለም፣ በዓለም ነው ክርስቶስን ከፍ ያደረጉት። ለምሳሌ እንውሰድ። ከጳውሎስና ከጴጥሮስ በላይ ክርስቶስን የሰበከ ማን አለ? አንገታቸው ጳውሎስ እኮ የመጨረሻ መደምደሚያው እኮ አንገቱን ነው የሰጠው ለክርስቶስ። በቃል ሰብኮ፣ በኑሮ ሰብኮ፣ በእምነት ሰብኮ፣ በፍቅር ሰብኮ፣ በንጽህና ሰብኮ ይሄ አልበቃውም። በደም ሰብኮታል ክርስቶስን። ቅዱስ ጴጥሮስ በእነዚህ ሁሉ ሰብኮ ቁልቁል ተሰቅሏል። ብርሃናተ ዓለም ጳውሎስ ወጴጥሮስ ቤተክርስቲያን ይባላል። ምንድናቸው እነሱ? ክርስቶስን የሰበኩ። መጽሐፍ ቅዱስ ምን ይላል? ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ ይላል። የአባታቸው መንግስት እንተ በምድር ሰራዊያ የተባለችው በምድር ላይ ያለች እግዚአብሔር መንግስት ቤተክርስቲያን ናት። በቤተ ክርስቲያን እንደ ፀሐይ ያበራሉ ጻድቃን፣ ክብራቸው ከፍ ተደርጎ ይነገራል፣ ይገለጣል። ስለዚህ ክርስቶስን የሰበኩ ክርስቶስ ስለ ጻድቃን አይደለም። አንዲት ሴት ሄዳ የክርስቶስ እግር ስር ወርቃ አልቅሳ የ300 ዲናር ሽቱ ሰብራ እግሩ ስር አርከፍክፋ ምን ብሎ ነው ክርስቶስ ተናገረላት? የኔ ወንጌል በተሰበከ ቦታ ሁሉ የዚች ሴት ስም ለመታሰቢያ ያነሳላል። ምን ስላፈሰሰች? ሽቱ። ታዲያ ደማቸውን ያፈሰሱና አርሴማ ስማቸው ብነሳ ለምን ይከፋል ሰው? ሽቱ ያፈሰሰችው የኔ ወንጌል በተነገረበት ቦታ ስሟ ይነሳል ከተባለ ደሟን ያፈሰሰችው አርሴማ ደሙን ያፈሰሰው ቅዱስ ጊዮርጊስ ለክርስቶስ ሰው ብነሳ ምንድነው? ክርስቶስን አይሸፍኑም ቅዱሳን። አሁን ትልቁ ችግር እሱ ነው። ያ ቤተክርስቲያን አሁን ሰዎች መታሰቢያና ማምለክ ይለያያል። ማሰብ ሌላ ነው፣ ማምለክ ሌላ ነው። መናፍቃኑ ቀላቅለው ነው የሚያቀርቡት ለመመኑ። ለምሳሌ ብርሃናተ ዓለም ጳውሎስ ወጴጥሮስ ቤተክርስቲያን ብዬሻለሁ። ቤቱ የክርስቶስ ነው። እዛ የጳውሎስ ስጋ የለም፣ እዛ የጴጥሮስ ስጋ የለም። ያለው የክርስቶስ ስጋና ደም ነው። እዛ ያለው ቅዳሴ ላይ የምነሳው ኢየሱስ ክርስቶስ ነው። እዛ ቤት የምንመለከው ክርስቶስ ብቻ ነው። የምንሰግድለት የምናመልከው ክርስቶስ ነው። ተመልከች፣ እዛ ቤት ክርስቲያኖች ሲጠመቁ በስላሴ ስም ነው የሚጠመቁት፣ በጳውሎስና ጴጥሮስ ስም አይጠመቁም። ምሳሌ አድርጌ ስላነሳው ነው ብርሃናተ ዓለም ጳውሎስ ወጴጥሮስን። እዛ ሄዶ የሚጠመቁ ሰዎች በክርስቶስ ስም ነው የሚጠመቁት፣ በስላሴ ስም። እዛ ሄዶ ስጋና ደም የሚቀበሉት የክርስቶስን እንጂ የፍጡር ስጋና ደም የላትም ቤተክርስቲያን የራሱ ካልሆነ በስተቀር። ግን ይታሰባሉ። ቤት በአባታቸው መንግስት እንደ ፀሐይ ይበራሉ፣ ክብራቸው ይገለጣል። ይሄንን ደግሞ መጽሐፍ ቅዱስ ነው የሚያዘን። ትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበትን ለጠበቁ ለጃንደረቦቼ ይላል። አሁን ተመልከቱ፣ ሰንበትን ለጠበቁ ለጃንደረቦቼ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስም እሰጣቸዋለሁ አለ። በቤቴና በቅጥሬ ውስጥ እዛ ነው የምታሰቡት። አሁን ይሄ የብርሃናተ ዓለም ጳውሎስ ወጴጥሮስ ቤተክርስቲያን መታሰቢያነቱ የእግዚአብሔር ቃል ኪዳኑ ታቦት ስንት ነው? አንድ። እዛ ቤተክርስቲያን ውስጥ ግን ማን ነው የምታሰበው? ቅዱሳን ነው። ምን መለከው? እግዚአብሔር በብርሃናተ ዓለም ጳውሎስ ወጴጥሮስ ስም መታሰቢያ በተደረገ ቤተክርስቲያን ውስጥ እነሱ ይታሰባሉ። መጽሐፍ ቅዱስ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ አይልም? የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው አይልም? አስቧቸው። የት? በመታሰቢያው ስፍራ። ያ ስፍራ የት ነው? የቅድስና ስፍራ ይባላል። ቅዱስ ዳዊት በመዝሙር 129 ላይ በቅድስናው ስፍራ ለእግዚአብሔር ሰገዱ ይላል። የቅድስና ስፍራ ላይ ማን ይታሰባሉ? ቅዱሳን። ማን ይመለካል? እግዚአብሔር። ስለዚህ የፍጡር ታቦት የሚባል የለም። ለምንድን ነው የፍጡር ታቦት የለም ብልሽ? የፍጡር መሰዊያ የለንም። እዛ ላይ የምሰዋው የክርስቶስ ስጋና ደም ነው። እነሱ ይታሰባሉ፣ እሱ ይመለካል። ስለዚህ ይሄ መታሰቢያ በቤትና በቅጥር ውስጥ የማይጠፋ የዘላለም ስም እኮ ነው ብለው የማይጠፋ ስም። ጥቂት ወደ ኋላ ብንቆጥር እኮ የብዙ ሰዎች እኮ ከቅድመ አያት ምናምን በኋላ ያሉ ሰዎች እኮ የሉም፣ ተረስተዋል። ከሺህ ዘመናት በኋላ ግን ሐዋርያት ይታሰባሉ። ዛሬ ከሺህ ዘመናት በኋላ ነቢያት ይታሰባሉ። ከሺህ ዘመናት በኋላ እመቤታችንን እናስባታለን። ለምን? በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም ሰጣቸዋለሁ ብለው ክርስቶስ ነው። ስለዚህ መታሰቢያ ነው የነሱ፣ ማምለኪያ አይደለም። እንድታሰቡ ደግሞ ያደረገው ራሱ ክርስቶስ ነው። ለምንድን ነው የምናስበው? ለበረከት። መታሰቢያቸው ለበረከት ስለሆነ